የቤተ ክርስቲያኒቱ አስተባባሪ ወጣት ቢኒያም ኃይሌ እንደገለጸው የዘንድሮ የትንሣኤ በዓልን ምክንያት በማድረግ በደቡብ አፍሪካ የምትገኝ ፖርት ሼፕስተን የወንጌል አማኞች ኢንተርናሽናል ቤተ ክርስቲያን የሴቶች ህብረት ባደረጉት ከ200 ሺህ ብር በላይ ድጋፍ ከ50 በላይ ለሚሆኑ አቅመ ደካሞችና ወላጅ አጥ ህጻናት የበዓል መዋያ ድጋፍ ማድረግ ተችሏል። ከ50 ወላጅ ያጣው ህጻናትና አረጋውያን ወይም አቅመ ደካሞች መረዳት አካል ጉዳተኞች እርዳታ አግኝተዋል፣ ድጋፍ አግኝተዋል። ለዛም የተበጀተው ባጀት ከ200 ሺህ ብር በላይ ነው በኢትዮጵያ ብር። ለችግር የተጋለጡ ወገኖችን ድጋፍ እንዲያገኙ ለማድረግ የሆሳዕና ከተማ አስተዳደር ሴቶችና ህጻናት ጉዳይ ጽህፈት ቤት ከሆሳዕና ከተማ ወንጌል አማኞች ኢንተርናሽናል አጥቢያ ቤተክርስቲያን ጋር በመሆን በርካታ ስራዎች ሲሰራ መቆየቱን የገለጸው ወጣት ቢኒያም በሀገር ውስጥም ሆነ ከሀገር ውጭ የሚገኙ የአካባቢው ተወላጆች በጋራ በመሆን አቅመ ደካሞችን ማገዝ እንዳለባቸውም ተናግረዋል። የሆሳዕና ከተማ አስተዳደር ሴቶችና ህጻናት ጉዳይ ጽህፈት ቤት ኃላፊ ወይዘሮ በረከት ታደሰ በበኩላቸው የዘንድሮ የትንሣኤ በዓልን ምክንያት በማድረግ የተለያዩ አካላትን በማስተባበር እንደ ከተማ አስተዳደር ከ600 በላይ አቅመ ደካሞችን መርዳት መቻሉን ገልጸዋል። ከተማ ላይ ካሉ ከባለ ሀብት ደቡብ አፍሪካ ላይ ካሉ ተወላጆች ከሃይማኖት ተቋማት ሚመናን ያዘጋጁትን ሁሉንም በእኛ በኩል ደግሞ እየተመለመሉ በወጣቶች ከተማችን ላይ ያሉ ወጣቶች ሁሉም በመተባበር በዛሬው ዕለት ከ600 በላይ ለሆኑት ለተረጂዎች ዶሮ፣ ዱቄት፣ ዘይት ድጋፍ ተደርጎላቸዋል። ኢትዮጵያውያን የምንታወቅበትን የመረዳዳትና የአብሮነት ባህላችንን በማጠናከር በበዓል ዕለትም ቢሆን ያለው ለሌላው በማካፈል በዓሉን ማሳለፍ እንደሚገባም ወይዘሮ በረከት ተናግረዋል። 1 ሊትር ዘይት በዚህ ሰዓት ላይ በጣም የሚያስቸግራት እናት ትኖራለችና በየጎረቤት ላይ ዲሆችን እዩ፣ ደካሞችን እዩ፣ እኛ ጋር ያልደረሱ አሉ፣ ያልታዩ አሉ፣ ሲመለመልም የቀሩ ስላሉ ከጎን ያላችሁ ሰዎች አደራችሁን እያያችሁ በዓሉን በጋራ አሳልፉ ላለሁ። የፖርት ሼፕስተን የወንጌል አማኞች ኢንተርናሽናል ቤተ ክርስቲያን የሴቶች ህብረት አባላት ያደረጉት በጎ ተግባር ሌሎች ሊማሩበት እንደሚገባም ገልጸዋል። የሀዲያ ዞን ሴቶችና ህጻናት ጉዳይ መምሪያ ምክትል ኃላፊ ወይዘሮ አለም ፀሐይ ተሰማ በበኩላቸው ድጋፍ የሚሹ አካላትን በዘላቂነት ራሳቸውን እንዲችሉ ለማድረግ ሀብት ያላቸው ግለሰቦች የፋይናንስ ድጋፍ ሊያደርጉላቸው እንደሚገባ ተናግረዋል። ሁሉም አካል ግን ለእናቶች የዕለት እንጀራ ከመስጠት ባለፈ የብድር አገልግሎት ማመቻቸት፣ ሰርተው የሚከፍሉበትን በር ማዘጋጀት፣ በእንዲህ አይነት አምራች የሆኑ ጉልበት ያላቸውን አካላት ወደ አምራችነት እያስገባን ስራ ባሰራን ቁጥር ድህነትን እየቀረፈን የምንሄድበት ስርዓት ነው እየተመቻቸ ያለው። የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ እንዳሉት በዘንድሮ የትንሣኤ በዓል የተለያዩ ባለሀብቶችን የመንግስት